ቤተሰቦቻችሁን የምትወዱ ሰዎች፣ ልጆቻችሁን የምትወዱ ሰዎች፣ እናታችሁን አባታችሁን የምትወዱ ሰዎች ምን ያክል ናችሁ? በእውነት በጣም ትወዷቸዋላችሁ? ኦኬ። አብዛኞቻችሁ ምን አይነት ጥያቄ ነው የምትሉት? ሰው የምትወዷቸው ከሆነ ለነሱ ስትሉ ቢያንስ ለምንድነው ጤናማ የህይወት ኑሮ ማትጀምሩት? ለምንድነው ሱስ ማታቆሙት? ለምንድነው በየቀኑ መጠጥ የምትጠጡት? ሲጋራ የምታጨሱት? ጫት የምትቅሙት? ለምንድነው ቢያንስ ለ30 ደቂቃ ኤክሰርሳይዝ ማታደርጉት? ቢያንስ ለነሱ ስትሉ ከነሱ ጋር አብራችሁ ረዘም ያለ ጊዜ ለማሳለፍ፣ ከልጆቻችሁ ጋር ጥሩ ጊዜ ለማሳለፍ፣ ጤናማ አባት ለመሆን፣ ጤናማ እናት ለመሆን፣ ጤናማ ልጅ ለመሆን ዛሬ የምታደርጉት ነገር ነገ ዋጋ ያስከፍላችኋል። ነገ ምነው ባላደረግኩት ትላላችሁ። ማንም ሰው ልጁ ታሞበት ማየት አይፈልግም። ማንም ሰው አባቱ ታሞበት እናቱ ታማበት ማየት አይፈልግም። ልጆቻችሁን ለእንደዚህ አይነት ነገር አትዳርጓቸው። ለልጆቻችሁ ሰቀቀንን አታወርሱ። ወይም የታመመ አባት የታመመ እናት አትሁኑ። የታመመ ልጅ አትሁኑ። በቻላችሁት መጠን ራሳችሁን ጠብቁ። እነኚህ ደግሞ በየቀኑ የምናደርጋቸው አላስፈላጊ ነገሮች ናቸው ነገ የሚመጡብንን የጤና እክሎች የሚያመጡብን። ሌላ ምንም የተወሳሰበ ነገር የለውም። ፕሊስ ለቤተሰቦቻችን ስንል ዛሬን ጤናማ ህይወት እንኖር።